ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ በፓርት 9 ቪዲዮ ተገናኝተናል። በዛሬ ቪዲዮ ሀላ አፕሊኬሽንን ሪቪው እናደርገዋለን ማለት ነው። ትክክለኛ ነው ወይስ ትክክለኛ አይደለም፣ ይከፍላል አይከፍልም የሚለውን እናያለን ማለት ነው። በዛሬ ቪዲዮ አፕሊኬሽኑ ላይ ስራ ጀምራችሁ እየሰራችሁ ሊሆን ይችላል፣ ወይም ደግሞ ለመጀመር እያሰባችሁ ላላችሁ ሙሉ መረጃ እንደምታገኙበት ተስፋ አደርጋለሁ። እናንተም ቪዲዮ እስከ መጨረሻው ድረስ መከታተላችሁ እንዳደረሱ ወደ ቪዲዮ እናልፋለን። የመጀመሪያው ሀላ አፕሊኬሽን የትና መቼ ተመሰረተ የሚለው ጥያቄ ነው። ሀላ አፕሊኬሽን በ2019 ቻይና ውስጥ ሃንግዡ በተባለች የቻይና የዲጂታል ከተማ ውስጥ የተመሰረተ ካምፓኒ ነው ማለት ነው። በ2019 ለመጀመሪያ ጊዜ አፕ ስቶር ላይ የአፕሊኬሽኑ ይጫን እንጂ እንደ ዓለም አቀፍ ስራውን በሰፊው አስፍቶ መስራት ከጀመረ ገና 1 ዓመት ተኩል ነው ማለት ነው። ሁለተኛው ደግሞ ሀላ አፕሊኬሽን የሚሰጠው አገልግሎት ምንድን ነው የሚለው ነው። ሀላ አፕሊኬሽን ልክ እንደ ማንኛውም ማህበራዊ ሚዲያ ከተለያየ ቦታ ያሉ ሰዎች ርቀትና ቦታ ሳይገድባቸው ሀሳባቸውን እንዲሁም ኤክስፔሪንሳቸውን ሸር የሚደራረጉበት ልክ እንደ ማንኛውም ማህበራዊ ሚዲያ ነው ማለት ነው። ልክ እንደ ቲክቶክ፣ ዩቲዩብ፣ ፌስቡክ አይነት ሶሻል ሚዲያ አፕሊኬሽን ነው ማለት። ሶስተኛው ደግሞ ሀላ አፕሊኬሽን ላይ እንዴት ነው ተከፋይ የምንሆኑ? ሀላ አፕሊኬሽን ላይ በሶስት አይነት መንገድ ተከፋይ መሆን እንችላለን። የመጀመሪያው ኤጀንሲ በመሆን ኤጀንሲ መሆን ሲባል አፕሊኬሽኑ ላይ መጀመሪያ በደንብ መረዳት ይኖርባችኋል። ኤጀንሲ ስትሆኑ የፕላትፎርም ወኪል ነው የምትሆኑት። የራሳችሁ ካምፓኒ ነው ቢልድ የምታደርጉት ማለት ነው። ስለዚህ አፕሊኬሽኑ በሚገባ ጠንቅቃችሁ ማወቅ ይኖርባችኋል ማለት ነው። ብዙዎቻችሁ ኤጀንሲዎች ስህተት ስትሰሩ ስለማይ ነው። አፕሊኬሽኑ ቀጥታ ትገባላችሁ፣ ከዛ በኋላ ገንዘብ ለማግኘት ስለምትቸኩሉ ሰው ዝም ብላችሁ በሊንካችሁ ታስገባላችሁ ማለት። እንደዛ አይደለም፣ እንደዛ አይከፍልም። እንደዛ ሳይሆን አፕሊኬሽኑ በሚገባ ጠንቅቃችሁ ከተረዳችሁት በኋላ ሰዎችን ትጋብዛላችሁ። ያመጣችኋቸውን ሰዎችም መጋበዝ ብቻ አይደለም፣ እንዲረዱት ገብቷቸው እንዲሰሩ መከታተል ማሳየት መቻል አለባችሁ ማለት ነው። ያኔ ነው እነሱ ተረድተው ገብቷቸው ሲሰሩ የአፕሊኬሽኑ ዲጂታል ኮይኖች ሲያንቀሳቅሱላችሁ ፕላትፎርሙ ለእናንተ የሚከፍላችሁ ማለት ነው። በሌላ አማርኛ ኤጀንሲዎች ተከፋይ የሚሆኑት ፕላትፎርሙ ጥቅም ሲያገኝ ብቻና ብቻ ነው ማለት ነው። ስለ ኤጀንሲ በሰፊው በቀጣይ ቪዲዮ ሰራላችኋለሁ። ለዛሬ በዚሁ እናልፋለን ማለት ነው። ሁለተኛው ተከፋይ የምትሆኑበት ኮይኖችን በመሸጥ አፕሊኬሽኑ ዋና ዓላማው ዲጂታል ኮይኖችን እያመረተ መሸጥ ነው ለተጠቃሚዎች እና እናንተ ደግሞ እነዛን ዲጂታል ኮይኖች እየገዛችሁ ለተጠቃሚዎች መሸጥና ማትረፍ እንዲሁም ደግሞ ገንዘብ ማግኘት ትችላላችሁ ማለት ነው። ሶስተኛው ገቢ የምታገኙበት መንገድ ደግሞ ጌሞችን በመጫወት ነው። ከዚህ ጋር ግን ጥንቃቄ የሚፈልገው ነገር ነው። ያው አብዛኞቻችሁ ጌም በጥንቃቄ አትጫወቱ፣ ስሜታዊ መሆን አለ፣ ብቻ ብዙ ነገር እና ጌም ስትጫወቱ በኃላፊነት ብትጫወቱ ጥሩ ነው ብዬ አስባለሁ። ገቢ የሚገኝበት ነው፣ ግን ትንሽ ከሁለቱ አንጻር ሪስክ አለው ማለት ነው። ስፔሻሊ ግን ኤጀንሲ ብትሆኑ በጣም አሪፍ ነው። ምንም ኢንቨስት ሳታደርጉ ትልቅ ተከፋይ የምትሆኑበት የኤጀንሲ ሲስተም ነው ማለት ነው። በሱ ብትጠቀሙ በጣም አሪፍ ነው። አራተኛው ትክክለኛ መሆኑ ማረጋገጫው ምንድን ነው? ሀላ አፕሊኬሽን ትክክለኛ ስለመሆኑ ማረጋገጫው ምንድን ነው የሚለው ሀላ አፕሊኬሽን በመጀመሪያ ደረጃ ትክክለኛ መሆኑን ለማረጋገጥ ፕላይ ስቶር ላይ ሄዳችሁ ማየት ነው። አንድ አፕሊኬሽን ፕላይ ስቶር ላይ ሲጫን ያለምንም ማስረጃ ዝም ብሎ ፕላይ ስቶር ላይ አይጫንም ማለት ነው። ፕላይ ስቶርን የሚያስተዳድረው ካምፓኒ ጉግል ነው። ጉግል ደግሞ የዓለማችን ትልቁ ሰርች ኢንጂን ካምፓኒ ነው። የሰርች ኢንጂን ካምፓኒ ነው ጉግል ማለት ነው። እና አንድ አፕሊኬሽን ፕላይ ስቶር ላይ ሲጫን የዛ አፕሊኬሽን ባለቤት ሙሉ መረጃ ታይቶ እንዲሁም ደግሞ የአፕሊኬሽኑ ጥቅምና ጉዳት በደንብ በባለሙያዎች ታይቶ ከዛ በኋላ ነው ጉዳት ከሌለው አፕሊኬሽኑ ፕላይ ስቶር ላይ የሚጫነው ማለት ነው። ሁለተኛው ደግሞ ሀላ አፕሊኬሽን ላይ ብዙ ተጠቃሚዎች አሉ፣ ከ1 ሚሊዮን በላይ ማለት ነው። እነሱ ህይወታቸውን እየቀየሩበት ነው፣ ገብተው እየሰሩ እያገኙበት ነው። እሱን ደግሞ ገባ ብላችሁ መጠየቅና ማወቅ ትችላላችሁ ማለት ነው። ሶስተኛው ደግሞ ትክክለኛ መሆኑ ማረጋገጫው ይሄ አፕሊኬሽን የቻይናዋ ዲጂታል ከተማ ሃንግዡ ላይ መቀመጫውን ያደረገ ካምፓኒ ነው ማለት ነው። ልክ እነ ቲክቶክ እና አሊባባ መቀመጫቸውን ካደረጉበት ከተማ ላይ የተመሰረተ ካምፓኒ ነው ማለት ነው። አንድ አፕሊኬሽን ወይም ደግሞ አንድ ካምፓኒ ቻይና ውስጥ ሲመሰረት ዝም ብሎ እንደማንኛውም እንደ ቀልድ አይደለም የሚመሰረተው። እያንዳንዱ ጥንቃቄ የሚፈልግ ነገር ስለሆነ ማለት ነው። ቻይና ላይ አንድ አፕሊኬሽን ወይም ደግሞ አንድ ካምፓኒ እንደ ካምፓኒ ሲመሰረት ዝም ብሎ እንደ ቀልድ አይደለም የሚመሰረተው። እያንዳንዱ ነገር በጥንቃቄ ነው። ያ ነገር እንዴት ነው ትክክለኛ ነው አጭበርባርም አይደለም ምናምን የሚለው ነገር በደንብ ታይቶ ነው። እንዲሁም ደግሞ አጭበርብሮ ለመጥፋት ቢፈልግ እንኳ የሚያመልጥበት ሲስተም አይደለም ቻይና ውስጥ ያለው እና በእነዚህ በሶስት መንገዶች ማረጋገጥ ይችላላችሁ አፕሊኬሽኑ ምን ያክል ትክክለኛ እንደሆነ ማለት ነው። እንደ ተጨማሪ ደግሞ እናንተ መመክራችሁ ሰርች አድርጉ፣ ጉግል ላይ ሰርች አድርጉ፣ ራሳቸው ሪሰርች መስራት ትችላላችሁ። በያበላል ተላግቶበታል ምናምን እያላችሁ ከምትገቡ
ራሳቸው ሪሰርች ሰርታችሁ ደግሞ ትክክለኛነቱ ብታረጋግጡ አሪፍ ነው ብዬ አስባለሁ ማለት ነው። አምስተኛው ገንዘብ የምናወጣው በምንድን ነው? ሀላ አፕሊኬሽን ላይ በሁለት አይነት መንገዶች ገንዘብ ማውጣት እንችላለን። የመጀመሪያው የሀገር ውስጥ የክፍያ አማራጮችን በመጠቀም ገንዘባችን ማውጣት እንችላለን። በሀገር ውስጥ እነ ንግድ ባንክ፣ አቢሲኒያ፣ ዳሽን ባንክ እንዲሁም ደግሞ ሌሎች እነ ቴሌብር አሉ ማለት ነው። እነዚህ ተጠቅመን አፕሊኬሽኑ ላይ ገንዘባችን ማውጣት እንችላለን ማለት ነው። ሁለተኛው ደግሞ የሰራኑ ገንዘብ ቀጥታ በዶላር መልኩ በባይናንስ እንዲሁም በባይቢት በሌሎች የሴንትራል ኤክስቼንጆች ማውጣት እንችላለን ማለት ነው። በእነዚህ ሁለት መንገዶች በዓለም አቀፍ የክፍያ አማራጮች እና በሀገር ውስጥ የክፍያ አማራጮች ተጠቅመን ገንዘባችን እየሰራን ማለት ነው ማውጣት እንችላለን። ባስፈለገን ሰዓት አንድም ሰከንድ እንኳ አይቆይም። ባስፈለገን ሰዓት ባስፈለገን ቀን ማውጣት እንችላለን ማለት ነው። ሌላው ደግሞ ስድስተኛው ሀላ አፕሊኬሽን ላይ ስራውን ለመስራት ምን ያስፈልጋል? ሀላ አፕሊኬሽን ላይ ለመስራት 3 ነገሮች ያስፈልጋል። መጀመሪያው ፍላጎትና ትዕግስት ነው። ሁለተኛው ደግሞ ስልክ ነው። ስልክ ያስፈልጋችኋል፣ ስማርትፎን ማለት ነው። ሶስተኛው ደግሞ ኢንተርኔት፣ የማይቋረጥ ኢንተርኔት ያስፈልጋችኋል። ወይ አንሊሚትድ ዳታ መጠቀም አለባችሁ ወይ ደግሞ ዋይፋይ ተጠቃሚ መሆን መቻል አለባችሁ። ምክንያቱም ሀላ አፕሊኬሽን ላይ ስትሰሩ የማይቋረጥ ኢንተርኔት ስለሚያስፈልጋችሁ ማለት ነው። እነዚህ ሶስቱን ማሟላት የሚችል ሰው ሁሉ ስራውን መጀመር ይችላል ማለት ነው። ሰባተኛው ጥያቄ ሀላ አፕሊኬሽን ምን ያክል ይሰራበታል? ሀላ አፕሊኬሽን ላይ ቋሚ ደሞዝ የለውም። ልክ እንደ ወር ደሞዝ አይደለም የሚከፍለው። ነገር ግን ሁሉም የሚያገኘው በሰራው የእንቅስቃሴ ልክ ወይም ደግሞ ፕላትፎርም በተረዳበት ልክ ነው ማለት ነው። እና ጠንክሮ ስራውን ለሰራ በወር ከ20 ሺህ ብር እስከ 300 ሺህ ብር ማግኘት ይችላል። ከዚህም በተጨማሪ እስከ 1.5 ሚሊዮን ብር መስራት ይቻላል ማለት ነው አፕሊኬሽኑ ላይ። ይህን ስላችሁ ግን ምናልባት ላታምኑ ትችላላችሁ፣ ግን ሁሉን ነገር በዲቴል ገብታችሁ ማየትና መጀመር መስራት ትችላላችሁ ማለት ነው። ሁሉ ነገር እዛው ማየት ትችላላችሁ። ይሄም የምላችሁ ነገር የሚሰራውን የሚደረገውን ምን ያክል ሊሰራበት እንደሚችል ነው የምነግራችሁ። በዛ አጋጣሚ ሀላ አፕሊኬሽን ዓለም አቀፍ ካምፓኒ መሆኑ እንዳትረሱ። ልክ እንደ ቲክቶክ አይነት ዓለም አቀፍ ካምፓኒ ነው ማለት ነው። በስተመጨረሻ 3 ቲፖችን ወይም ጠቃሚ ምክሮችን ልንገራችሁ። የመጀመሪያው ቢያንስ ሀላ አፕሊኬሽን ላይ ለ3 ወር ጠንክራችሁ ስሩ። ያለምንም መታከት፣ ያለምንም ትዕግስት ማጣት፣ ያለምንም ደግሞ መታከል በርትታችሁ ፕላትፎርም ተረድታችሁ በደንብ ገብቷችሁ 3 ወር ቢያንስ ጊዜ ስጡት። ልክ እንደገባችሁ ገንዘብ ከመጣ ለ3 ወር በደንብ ፕላትፎርሙን አይታችሁ ካልከፈላችሁ ትታችሁት መሄድ ትችላላችሁ። ሲጀመርም በትክክል ለ3 ወር በደንብ ከሰራችሁ በትንሹ ማለት ነው በትንሹ ለ3 ወር እዩት። አይታችሁት የማትከፈሉበት ሰርታችሁ የማታገኙበት ምንም አይነት ምክንያት የለም። አብዛኞቻችሁ ችግራችሁ ምንድነው? ልክ እንደገባችሁ ገንዘቡን ኤክስፔክት ስለምትጠብቁ ነው። ነገር ግን ገና ሳትረዱት ሳይገባችሁ ገንዘቡ ሊመጣ ስለማይችል ቢያንስ ለ3 ወር በትዕግስት በደንብ እየሰራችሁ እዩት። ከዛ በኋላ ካልከፈላችሁ ትታችሁ ትሄዳላችሁ። ሌላው ሁለተኛው ደግሞ መጀመሪያ የምትሰሩት ስራ በሚገባ ጠንቅቃችሁ ለማወቅ ሞክሩ። አብዛኞቻችሁ እኔ ስትሳሳቱ የማየው ነገር ምንድነው? ልክ እንደገባችሁ እንዴት ነው ገንዘቡን የማወጣው ነው የምትሉት። እንደዛ አይደለም። ልክ እንደገባችሁ ሳይገባችሁ ሳትረዱት ምን እንደሆነ ስራው ሳታውቁት የትኛውን የሰራችሁት ገንዘብ ነው የምታወጡት። የትኛውን እኮ ስራ ሳትሰሩ ገንዘብ አይከፍልም አይደለ? ስለዚህ ሀላ አፕሊኬሽን ላይ ስትገቡ የምትሰሩት ስራ በሚገባ ጠንቅቃችሁ ሞክሩ። በሚገባ ጠንቅቃችሁ ለማወቅ ሞክሩ። ለዚህ ደግሞ የሚያስገቧችሁን የሚጋብዟችሁን ሰዎች ጠይቁ፣ ወይም ደግሞ ዩቲዩብ ላይ ሰርች እያደረጋችሁ ቪዲዮ እዩ። እናንተ ፍላጎት ካላችሁ ትዕግስት ካላችሁ ሀላ አፕሊኬሽን ላይ እመኑኝ በስነ ስርዓት ተከፋይ ትሆናላችሁ። ያውም ደግሞ የሚገርም ገንዘብ ማለት ነው። ሶስተኛው ደግሞ የመጨረሻ ምክሬ ነው። ልክ እንደገባችሁ ምንም ሳትሰሩ ገንዘብ ተከፋይ ለመሆን አትቸኩሉ ወይም አትጠብቁ፣ በጭራሽ ማለት ነው። ምንም ስራ ሳትሰሩ ገንዘብ ይከፍለኛል ብላችሁ ሀላ አፕሊኬሽን አትጠብቁ። በተአምር ምንም ሊከፍላችሁ አይችልም። አብዛኞቻችሁ ልክ እንደገባችሁ ገንዘቡን በቀን 1 ሺህ ብር ተብላችሁ አይደል? በቀን 1 ሺህ ብር ይሰጣችሁ፣ ወይ ደግሞ በወር 30 ሺህ ተብላችኋል ጭላችሁ። እንደዛ አይደለም። ሀላ አፕሊኬሽን ላይ ከሰራችሁ ታገኛላችሁ፣ ካልሰራችሁ አታገኙ። እና በቃ በተረዳችሁት በገባችሁ በሰራችሁበት ልክ ነው ገንዘብ የምታገኙ። እና አቅድ ስፔሻሊ ኤጀንሲዎች ለእናንተ የምመክረው ነገር ምንድን ነው? የ3 ወር የ6 ወር እቅድ ያዙና ከዛ በኋላ 16% 20% ስትደርሱ ስለሆነ በደንብ ተከፋይ የምትሆኑት ከዛ ለመድረስ ምንድን ነው የሚጠበቅብኝ፣ ለምንድን ነው ፕላትፎርም የሚከፍለኝ፣ እንዴት ነው የሚከፍለኝ የሚለውን በደንብ ተረድታችሁ በደንብ ስሩ። በደንብ ከሰራችሁ ተከፋይ የማትሆኑበት ምክንያት የለም። ሁሌም እንደሚለው የሰራ ሰው የለፋበትን ሳያገኝ ቀርቶ አያውቅም መቼም ማለት በጭራሽ።
የዛሬው ቪዲዮ ይህንን ይመስላል። ያልገባችሁ ማንኛውም አይነት ጥያቄ ካለ ኮመንት ላይ አስቀምጡልኝ። ከዚህም በተጨማሪ እኔም በግል ሁኔታ ማግኘት ለምትፈልጉ በዚህ የቴሌግራም ዩዘርኔም ልታገኙ ትችላላችሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ፣ ይመቻችሁ።